ዛሬ እንግዲህ ፊታችሁ የቀረብኩት ለህብረተሰባችን አንገብጋቢና ብዙ እህቶቻችን እየጨረሰ ያለውን የጡት ካንሰር ላይ ብዙ ሰዓት ብዙ ጊዜ በመመራመር በእጽዋት ባደጉ ሀገሮችም ያለውን ተመራምሬ ይዤ መጥቻለሁ። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. የጡት ካንሰር ምን ማለት ነው? የጡት ካንሰር ማለት እጢዎች በዛ አካባቢ የሚገኙ እጢዎች እያደጉ ይሄዱና በጡታችን አካባቢ ያሉትን ቀዳዳዎች በመድፈን እብጠት በመፍጠር እዛ ቦታ ላይ ከፍተኛ ህመም በማድረግ የጡታችን ጫፍና እዛ አካባቢ እብነበረድ የመሰለ ጠንካራ እጢዎችን በመፍጠር የጡት ካንሰር እንዲፈጠር ያደርጋል። የጡት ካንሰር ከፍተኛ አግሬሲቭ ገዳይነቱ ከሌላ የተለየ ተስፋፊ ስለሆነ ለጡት ካንሰር ከተያዘች አንድ ሴት ቶሎ ሕክምና ካላደረገች ወደ ሌላ አካል ካንሰር በመሆን ይስፋፋል። ስለዚህ ያ ነገር ጡት ካንሰር ብዙ ጊዜ ብዙ እህቶቻችንን ተቆርጦም መፍትሄ አይገኝለትም። ለምን ይበትና ወደ ሌላ አካል ወደ ሳምባ ወደ ጉበት በመሄድ ወደ ሞት ነው የሚያደርገው። ወደ ሁለተኛው ይተካል። ወደ ሳምባ ወደ ጉበትም ሜታሳይስ በመሆን ይሰራጫል። እና እዚህ ቦታ ይሄ ላይ የብዙዎቹን እህቶቻችን የግንዛቤ እጥረት ምክንያቱም እዛ ቦታ ላይ በአጭሩ ሲመጣ ቶሎ ሕክምና ከተገኘ የሚድን ነው። ምልክቶቹም አተር መሳይ ነገር በጡታችን ጫፍ ላይ መገኘት፣ ብብታችን ውስጥ ቡግንጅ መሰለ ነገር በመውጣት እንደገና ሰውነታችንን ስንዳብስ ጡቶቻችንን ስንዳብሰው እብነበረድ መሰለ ሲደርቅ ቶሎ ወደ ሕክምና ያለመሄድ፣ እነዚህ ነገሮች እየተስፋፉ መሄድ እዛ ቦታ ላይ መፍትሄ ተብሎ የተደረገው መቁረጥ ነው። ያ መቁረጥ ብዙ መፍትሄ አላመጣም። ለምን ብዙ እህቶቻችን ሲገል ወደ ሌላ ወደ ሳምባ በመበተን ሌላ አይነት ካንሰር በሽታ ሲሆን ስላየው እዚህ ላይ በተማርኩበትም ሀገር ሆነ በዚህ በምርምር አድርገን ብዙ ሰዎችን እያዳነን ስለሆነ እዚህ ነገር ላይ ለምንድን ነው ከዘመናዊ ሕክምና ጋር እማላገዘው ብዬ ነው የወጣሁት። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. አገርቹ መጀመሪያ ለዚህ ነገር ጥናት አድርገን አገርቹም እየረዳ ያለው ሳይበተንና ሳይቆረጡ በፊት ለህብረተሰቡ ግንዛቤ እንዲሰጥ። ምክንያቱም በጡታችን አካባቢ የሚከሰቱ ማንኛውም ነገሮች ጠጣር ነገር ብብት አካባቢ ቡግንጂ እየመሰለ እንደገና ጡታችን ያለ መዳበስ ችግር ሴቶቻችን ሻወርም ሲወስዱ ምን ሲሆን ጡቱን ከወር አበባ በኋላ የሚከሰት ስለሆነ እንደዚህ ነገሮች ሳይከሰት ሳይቆረጥና ሜታሳይስ ሳይሆን ወደ ካንሰር ሳይቀየር የሚመጡ ሰዎችን ያን ቦታ ላይ በቅባት መልክ በመስራት እየተቀባ ያንን የጠጠረውን ነገር እንዲፈርስ እያደረግን መፍትሄ ሰጥተናል። ስለዚህ በአቅማችን ከዘመናዊ ሕክምና ጋር ህብረተሰቡን ግንዛቤ እየሰጠ መንግስት እኛም በእጽዋት ነገር ሰርተን ብዙዎችን መፍትሄ እየሰጠን ስላለ ይሄ ነገር እስቲ ህብረተሰቡን እኔም በአቅሜ መጥቶ በአገርቹ ከዘመናዊ ሕክምና ጋር ግንዛቤ በመስጠት ሕክምናውን እንድናደርግ ብዬ ነው የወጣሁት። ብዙም መፍትሄ አግኝቻለሁ። ብዙዎችም ድነውልናል። ምስክርነትም የሰጡ አሉ። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. ይህንን ግንዛቤ ግድ ያስፈልጋል። ምክንያቱም በጡት አካባቢ የሚወጡ ማንኛውም እብጠት ያላቸው በብብት አካባቢ አብዛኛው ህብረተሰብ ቡግንጂ ነው እያለ ይተወዋል። እንደገና ሴቶች በወር አበባ ጊዜ ጡታችን ሬዲ በራሱ ሬዲ ያደርጋል ልጅ ይመጣል ብሎ የሚሰራው አለ። ያ ነገር በወር አበባ ሲወጣ ያ የተደፈነው ጡት ወይም ወተት የሆነው ነገር ሳይቀልጥ ሲቀር ሳይወጣ ወይንም እኛ በራሳችን ሴቶችም እዛ ቦታ ላይ ማሸት ማፍረጥ አተር የምትመስል ነገርና በትንሿ የምትወጣው እሷ ናት እያደገች እጢ የሆነች ከእጢ በኋላ ነው ካንሰር የምትሆነው። እነዚህን ነገሮች ግንዛቤ በመንግስትም በህብረተሰቡም በሕክምናው አካባቢ ግንዛቤ እንዲሄድና እነዛ ነገሮች እንደ ቀልድ ያለማየት እነዛ ናቸው። ያቺ ነው እየቆየች ሄዳ በጣም ጠጣርና ጠንካራ እንደ እብነበረድ ጠንካራ
የሚሆን ነገር እዛ ላይ ይከሰታል። ያንን ለማፍረስ ስለማይቻል ሜታሳይስ ሆኖ ካንሰር እንዳይሆን በሕክምና ያለው በጨረር ወይንም መቁረጥ ነው። ያ ደግሞ ብዙ ዘላቂ መፍትሄ አይኖር እና እነዚያ ነገሮች ሳይሆኑ መጀመሪያ ግንዛቤ፣ ከዛ ወዲህ ደግሞ ከመቁረጥ በፊት ዘመናዊ ሕክምናም ከባህል ሕክምናዎች ጋር አብሮ በመሆን ተመራምረን ያገኘነውን እነሱም በእውቀታቸው አንድ ላይ አድርገን እኛ በቅባት መልክ ሰርተነዋል። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. እንግዲህ ዛሬ መልእክቴ ለሴቶች ብቻ አይደለም፣ ለእኛ ለወንዶች። ፈረንጆች ዝም ብለው አይደለም። ወርማፕ የሚባል ነገር ጡት አካባቢ ላይ ወርማፕ የሚያደርጉት ምክንያት አላቸው። ለሴቶቻችንም ከወር አበባ በፊትም ከወር አበባ በኋላም ሻወርም ስንወስድ ጡቶቻችንን መዳበስ አለብን። እዛ አካባቢ የሚከሰት ማንኛውም የጠጠረ ነገር እያሸን ሻወር ስናረግ እንዲሟሟ ማድረግ ነው። እንደ ቀልድ ያለ ማየት፣ ሁል ጊዜ መዳበስ። የተለየ ነገር ሲኖር ወደ ዘመናዊ ሕክምና ወደ አገሪቹን በመምጣት ምንድን ነው ይሄ ብሎ መጠየቅ ስለሚያስፈልግ ነው። ወንዶቻችን ሚስቶቻችንን የግድ ነው አካሏ መዳበስ አለብን። እዛ ቦታ ላይ የተለየ ነገር ሲኖር ወደ ሕክምና እንድትሄድ ማድረግ ነው። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. ሕክምናው ብቻ ሳይሆን እንደ ማሳሰቢያነት የምሰጠው ለሴቶችም ሆነ ለወንድሞች ለሚስቶቻችን ከወር አበባ በኋላ ከወር አበባም በፊት ጡቶቻችንን መዳበስ፣ በሻወር ሰዓት ላይ እዛ አካባቢ ጡቶቻችን አካባቢ ላይ ያሉ ጠጣር ነገሮች ሊከሰቱ ይችላሉ። በማሸት ሊፈርጡ ይችላሉ። እነዛን የተደፈኑ ጡት ለልጅ መመገብ የሚመጣውን እንዳይደፈን በማድረግ እዛ አካባቢ የተለዩ ነገሮች ሲታይ ወደ ሐኪም መሄድ፣ አለዛም ወደ አገሪቹ መጥቶ ምንድነው ይሄ ነገር አይቻለሁ በማለት መፍትሄ ትልቁ የመጀመሪያ መፍትሄ ይሄ ነው። ለወንድሞቻችን ለሚስቶቻችን ምንድነው ማድረግ የሚገባን? ሌላ አካል እንደምንዳብስ ሁሉ አካሌ ናት ነገ ከመከሰቱ በፊት ሴቶቻችን ብዙ ጊዜ ቆይ ምንድነው ለራስም ነገር ግንዛቤ ስለማይሰጡ በቤት ውስጥም ጫና ስላለባቸው ቢያዩም ስለማይሰጡ ወንዶቻችንም ይሄን ነገር ሚስቶቻችንን መዳበስ አለብን። ሌላ አካል እንደምንዳብስ ሁሉ ዳብሰን ምንድነው እመቤቴ ምንድነው ሚስቴ እስቲ ወደ ሐኪም እንሂድ ብሎ መፍትሄ ያስፈልጋል። ምክንያቱም ከሆነ በኋላ ከዘለቀ በኋላ ነገ ከነገ ወዲያ ስንል ብዙ እህቶቻችን እየሞቱብን። ስለዚህ ይሄን ለመገንዘብ ነው በአቅሜ እንዳገርቾ ለህብረተሰቡ ተደራሽነት እንደሌላው ህመም ተደራሽነት ይኖረው። ምክንያቱም እኔ ጋር ያለው ሌላው ደግሞ በዘመናዊ ሕክምናም ሌላም ደግሞ የባህል ሕክምና ያለን አንድ ላይ በሆነ ህብረተሰባችን እናድ። አገርቹ ዘመኑን የዋጀ የባህል መድኃኒትና ሕክምና ማዕከል። I see an amazing place. Feels like a dream. A place of many wonders and full of life. I open my eyes. Earth is our Pandora.